ሰላም እንዴት አላችሁ ውድ አድማጮቻችን። ዛሬ ምሽት በቻምፒየንስ ሊግ የሁለተኛ ዙር ጥሎ ማለፍ ጨዋታ አርሰናል በሜዳው ኤምሬትስ ሊቨርኩሰንን ያስተናግዳል። የመጀመሪያውን ዙር ጨዋታ በአንዳቻ ውጤት ማጠናቀቅ የቻለው አርሰናል የዛሬ ምሽቱን ጨዋታ ማሸነፍ ወደ ቀጣዩ ዙር ለማለፍ የተሻለ እድል እንደሚኖረው ይጠበቃል። በሳምንቱ መጨረሻ በፕሪሚየር ሊግ ኤቨርተንን በማሸነፍ ወሳኝ ድል ማስመዝገብ የቻለው አርሰናል በሌላ ወሳኝ የቻምፒየንስ ሊግ ጨዋታ የጀርመኑን ሊቨርኩሰንን ዛሬ ምሽት 5 ሰዓት ይገጥማል። በመጀመሪያው ዙር ጨዋታ አርሰናል በካይ ሃቨርትዝ በመጨረሻ ደቂቃ ባስቆጠራት ጎል አቻ መለየት የቻለ ሲሆን በዛሬው ጨዋታ ጫናውን በከፍተኛ ደረጃ የሚያቀልለት ይሆናል። አርሰናል በዘንድሮ ዓመት በሁሉም የውድድር አይነቶች እያሳየ ከሚገኘው ጠንካራ እንቅስቃሴ አንጻር በሜዳው ኤምሬትስ የዛሬውን ጨዋታ በማሸነፍ ወደ ቀጣይ ዙር የማለፍ ከፍተኛ እድል እንደሚኖረው ይጠበቃል። ሊቨርኩሰን በሁሉም የውድድር አይነቶች ካደረጓቸው ያለፉት 6 ጨዋታዎች በአቻ ውጤት ማጠናቀቅ የቻሉ ሲሆን በአርሰናል በኩል በቻምፒየንስ ሊግ እስካሁን ምንም አይነት ሽንፈት ያልገጠመው ብቸኛው ክለብ ነው። ከዛሬ ምሽቱ ጨዋታ በፊት ያሉ የቡድን ዜናዎችን ስንመለከት ተከላካዩ ቤን ዋይት ከጉዳቱ በማገገም የቡድን ልምምድ ላይ መሳተፍ የቻለ ሲሆን ይህንንም ተከትሎ ለዛሬው ጨዋታ እንደሚደርስ ይጠበቃል። ጁሊያን ቲምበር በፕሪሚየር ሊግ ከኤቨርተን ጋር በተደረገው ጨዋታ ላይ ባጋጠመው ጉዳት ምክንያት በዛሬው ጨዋታ ላይ የማይሰለፍ ተጫዋች ሲሆን ሊያንድሮ ትሮሳርድ ከጉዳቱ አገግሞ ለዛሬው ጨዋታ ብቁ እንደሚሆን ይጠበቃል። በኤቨርተን ጨዋታ ላይ እረፍት ተሰጥቶት የነበረው ቡካዮ ሳካ ወደ ቋሚ 11 እንደሚመለስም በተመሳሳይ ይጠበቃል። በሊቨርኩሰን በኩል አሌክስ ጋርሺያና ቤን ሄገር መጠነኛ ጉዳት ያስተናገዱ ሲሆን የፊትነስ ደረጃቸው ታይቶ ለዛሬው ጨዋታ ዝግጁ እንደሚሆኑ ይጠበቃል። ቅዳሜ ዕለት በቡንደስሊጋው ከሊጉ መሪ ባየር ሙኒክ ጋር ያደረጉትን ጨዋታ በአንዳቻ ውጤት ማጠናቀቅ የቻሉት ሊቨርኩሰኖች በዛሬው የምሽቱ ጨዋታ ላይ ምን አይነት ውጤት ያስመዘግባሉ የሚለው በጉጉት የሚጠበቅ ነው። በአርሰናል በኩል በዚህ ሳምንት የብዙዎችን ትኩረት በመሳብ መነጋገሪያ መሆን የቻለው የ16 ዓመቱ የአካዳሚ ተጫዋች ማክስ ዶማን በፕሪሚየር ሊግ ከኤቨርተን ጋር በተደረገ ጨዋታ የአርሰናልን አሸናፊነት ያረጋገጠች ጎል ማስቆጠር የቻለ ሲሆን በዚህም በ16 ዓመት ከ73 ቀኑ በፕሪሚየር ሊግ በትንሽ ዕድሜው ጎል ማስቆጠር የቻለ ወጣት ተጫዋች በመባል ሪከርድ ለመያዝ ችሏል። አሰልጣኝ ሚካኤል አርቴታ ከዛሬው ጨዋታ በፊት በሰጠው አስተያየት በዚህ ውድድር የሩብ ፍጻሜ ለመድረስ ብዙ ምክንያቶች አስተዋጽኦ አላቸው። ያንንም ለማሳካት ሁሉንም አይነት ሁኔታዎች እኛ በምንፈልገው መንገድ ማድረግ ይኖርብናል። ከባየር ሙኒክ ጋር ሲጫወቱ ተመልክተናቸዋል። እኛ ሲገጥሙ ከነበረው በእጅጉ ተመሳሳይ ነው። በሚገባ የተደራጀና ጥሩ ስልጠና ያለው ቡድን ነው። በደጋፊዎቻችን ፊት ምን ማድረግ እንዳለብን በሚገባ እናውቃለን። በዚህም ጥሩ ውጤት እንደምናመጣ ተስፋ አድርጋለሁ ሲል አስተያየቱን ሰጥቷል። የሊቨርኩሰን አሰልጣኝ ካስፐር ሆልመንድ በበኩሉ በሰጠው አስተያየት እጅግ በጣም አስቸጋሪ እንዲሁም ጥሩ ጨዋታ እንደሚሆን እጠብቃለሁ። እዚህ ደረጃ ላይ ለመድረስ ምን ያህል እድሎች እንደሚያስፈልጉ አታውቅም። ስለዚህ ለሁሉም ተጫዋቾች የዛሬውን አጋጣሚ በሚገባ እንዲጠቀሙ አሳስባለሁ በማለት ሀሳቡን ገልጿል። ለአርሰናል ይህ ሳምንት እጅግ ወሳኝ ሲሆን የዛሬ በቻምፒየንስ ሊግ ጨዋታ ድል ማድረግ በቀጣይ እሁድ ከማንቸስተር ሲቲ ጋር ለሚያደርጉት የካራባኦ ካፕ የፍጻሜ ዋንጫ ጨዋታ ከፍተኛ መነሳሳት ይፈጥርላቸዋል ተብሎ ይጠበቃል።